ያለ ቪዲዮ ስለሆነ እናንተ ላይ ከማድረግ ጀምሩት። መጀመሪያ አፕሊኬሽኑን ከፕሌይ ስቶር ወይም ከአፕ ስቶር ላይ ሚፓስ ብላችሁ አውርዱት። ሲከፍትላችሁ እንደዚህ ያመጣላችኋል። እኛ አካውንት ስላለን በጉግል አካውንታችን አካውንት ክሬት እናደርጋለን። ኢሜላችሁን ከመርጣችሁ በኋላ ዌልካም ቱ ሚፓስ የሚል አለ። ፕሊዝ ኢንተር ዩር ኢሜል አድሬስ ይላል። ስልካችሁ ላይ ያለ የሚሰራ ኢሜል አስገቡ። ከዛ ጌት ኮድ ስትሉት ወደ ኢሜላችሁ ቬሪፊኬሽን ኮድ ይልክላችኋል። ኢሜላችሁ ላይ ትሄዱና ያችን ቬሪፊኬሽን ኮድ እዚህ ላይ አመጣችሁ መሙላት ነው። አንዳንድ ጊዜ ቬሪፊኬሽን ኮድ ኢሜላችሁ ላይ ሲገባ ሊዘገይ ስለሚችል የተወሰነ መጠበቅ ይኖርባችኋል። ተስፋ እንዳትቆርጡ። እዚህ ጋር ፐዝል አለች። ሮቦት አለመሆናችሁን ለማረጋገጥ ቀስ አድርጋችሁ ሳባረጅ በትክክለኛው ቦታዋ ላይ መልቀቅ ነው። ፐዝሉ በተለያየ ጊዜ ሊመጣላችሁ ይችላል። እናንተ ሶልቭ ማድረግ ቀላል ነው። ቀጣዩ ምንድነው? ሴት ሎጊን ፓስዋርድ የሚላለ ከላይም ከታችም ተመሳሳይ የሆነ ፓስዋርድ ማስገባት ነው። ስትሮንግ የሆነ ፓስዋርድ መርሳት የለባችሁም። እዚህ ጋር ደግሞ ኢንቪቴሽን ኮድ አስገቡላችኋል። ያለ ሱፍ ስለማያሰልፋችሁ ከታች አይ ሃቭ ሪድ ኤንድ አግሪ የምትለዋን ክሊክ አድርጋችሁ ሳይን አፕ በሉት። እዚህ ጋር ዋሌት አላችሁ ይላል። እኛ የመጣ አርዝ ዋሌት ስለሌለን አይ ዶንት ሃቭ ሜታ አርዝ ዋሌት እንላለን። እዚህ ጋር ደግሞ 6 ዲጂት ኮድ አስገቡ ይላችኋል። ስትሸጡ ለአንዳንድ ነገር የሚጠቅማችሁ ኮድ ነው። ድጋሚ አስገቡት። እዚህ ጋር ጥንቃቄ ልታደርጉ ይገባችኋል። እዚህ ጋር ሲድ ፍሬዝ ስለሚሰጣችሁ የዋሌታችሁን ሲድ ፍሬዝ በጥንቃቄ ኮፒ አድርጋችሁ መጻፍ ወይም ማስቀመጥ ነው። ምክንያቱም እሱ ከጠፋባችሁ ድጋሚ ከስልካችሁ ላይ እንኳ አፕሊኬሽን ድሌት ቢደረግ ድጋሚ ሎጊን ማለት የምትችሉት በዚህ ሲድ ፍሬዝ ስለሆነ፣ ካልሆነ ግን ለፍታችሁ ስራችሁትን ገንዘብ ላታገኙ ትችላላችሁ። እሱ ጥንቃቄ አድርጉ። እሱን ካደረጋችሁ በኋላ አይ ሃቭ አንደርስታንድ የምትለዋን ክሊክ አድርጓት። ቀጣይ ደግሞ ጥያቄ ጠይቃችኋል። ምን ያክል ሴቭ እንዳደረጋችሁት ለማወቅ ማለት ነው። እናንተ እዚህ ጋር ባስቀምጣችሁት መሰረት እሱም ጠይቃችሁ ጥያቄዎች በስነ ስርዓት መመለስ ነው። ወርዶችን ከታች ያመጣላችኋል። በቅደም ተከተል እናንተ ሴቭ ባደረጋችሁት መሰረት ስንት ቁጥር ላይ እንደሚገኙ ማስቀመጥ አለባችሁ። እሱን እንደጨረሳችሁ ከታች የዋሌት ስም አስገቡላችኋል። ለፈልጋችሁትን ስም ማስገባት ትችላላችሁ። እሱን ከጨረሳችሁ በኋላ ጀስት ቱ ስቴፕስ የምትለውን ጊዜ ክሊክ አድርጓት። እንደዚህ ያመጣላችኋል። ዱኖት ሴት የሚለውን ክሊክ አድርጋችሁ ማለት ትችላላችሁ። አድ ፓስኬ ካላችሁ ደግሞ እዚህ ጋር ፓስወርዳችሁን ታስገቡ ጠይቃችኋል። የመጀመሪያ ኢሜል ስታስገቡ ያስገባችሁትን ፓስወርድ ማለት ነው። እሱን ከጨረሳችሁ በኋላ ክሌም ነው ስትሉት እዚህ ጋር ቬሪፋይ አድርጉ ይላችኋል። ቬሪፋይ ለማድረግ ደግሞ 2 ስቴፖች አሉ። ሪጅን ኢትዮጵያ ነው። ከታች ደግሞ ክሊክ የምትደረጋለች እሷን ክሊክ አድርጉትና ስታርት ቬሪፊኬሽን በሉት። አሁን የፊታችሁን ስለሆነ ስካን የሚያደርገው ካሜራ አለው ማለት አለባችሁ። እዚህ ጋር ብርሃን ያለበት ቦታ መሆን አለባችሁ። ብዙዎቻችሁ የምትወርቁት እዚህ ላይ ነው። ይህን ካላለፋችሁ ስለማይሰራላችሁ ማለት ነው። ወደ ጎን፣ ወደ ግራ፣ ወደ ቀኝ፣ ወደ ላይ እርቱን ይላችኋል። እሱ እንደሚላችሁ ከታች በምልክቷ መሰረት ማድረግ ነው። የፌስ ስካኑ ካለቀ በኋላ ቬሪፋይ እስክትደረጉ ድረስ የፌሱን 1 ሰዓት 2 ሰዓት ወይም ደግሞ ወዳው ሊያደርግላችሁ ይችላል። እናንተ እየገባችሁ እዚህ ጋር ቼክ ማድረግ ነው። ኮምፕሊት ከሆነ ኮምፕሊት ስለሚላችሁ ማለት ነው። የፌስ ስካን አፕሩቭ እስከምትደረጉ ጠብቁ። እሱ አንድ ጊዜ አፕሩቭ ከተደረገላችሁ በኋላ ኤምአይዲ የምትለዋን ክሊክ ስታደርጓት ትሬስ ቬሪፊኬሽን ይጀምራል። ትሬስ ቬሪፊኬሽን እንደነገርኳችሁ ቀድሜ በፓስፖርት በናሽናል አይዲ ወይም በድራይቪንግ ላይሰንስ ማድረግ ይቻላል። ካንትሪ ኢትዮጵያ ካላችሁ በኋላ ላስት ኔምና የአያት ስም፣ ፈርስት ኔም ላይ ደግሞ የእናንተና የአባታችሁን ስም ግዴታ ከምታስገቡ ዶክመንት ጋር ደግሞ ማች ማድረግ አለበት። ካልሆነ ኪዋይሲ ፌል ይላችኋል። እዚህ ጋር አይዲ ታይፕ ትመርጣላችሁ። ናሽናል አይዲ ወይም ፓስፖርት ወይም ደግሞ ድራይቪንግ ላይሰንስ። ከዚህ ጋር የአይዲ ቁጥሩን ማስገባት ነው የምታስገቡት። አይዲ ቁጥር እስካን አድርጋችሁ ከምታስገቡት አይዲ ታይፕ ጋር ደስ መሆን አለበት። አይዲ ነንበራችሁን ካስገባችሁ በኋላ መታወቂያችሁን ከፊት ለፊትና ከኋላ ስካን ማድረግ አለባችሁ። አሁን መጠንቅ ያለባችሁ ነገር በደንብ ብርሃን ማግኘት አለበት። አይዳችሁን ስካን ካደረጋችሁ በኋላ ዝሏለች። እሱ እንዳለቀ በ24 ሰዓት ውስጥ አፕሮቭ ይደረግላችኋል ይላል። በ1 ሰዓትም በ2 ሰዓትም 10 ሰዓትም ሊፈጅ ይችላል። ኬዋይሲ ካለፈላችሁና የእናንተ አካውንት ቬሪፋይድ ከሆነ እናንተ ሰዎችን ኢንቫይት ያደርጋችሁ በእያንዳንዱ ሰው 0.1 የሚስ ታገኛላችሁ ማለት ነው። እንዴት ሰዎች እንደምንጋብዝና እንዴት ሰራውን እንደምናወጣ ደግሞ በቀጣይ ቪዲዮ እንመልከት።